ሰላም እንግዲህ እንዴት አላችሁ? የዩቲዩብ ቤተሰቦች ምን አለ? እኔ መጮኮ አትጮሃሉ። እሺ ሰላም የዩቲዩብ ቤተሰቦቻችን እንዴት አላችሁ? እኛ ደህና ነን። ታምራት እንዴት ነው? እግዚአብሔር ይመስገን። ሩቤል ሰላም ነን? እግዚአብሔር ልጆች እንዴት አላችሁ? ሁሉ አማን ሁሉ ታማን ይላል። እንግዲህ እኔ ሚስተር ሚራክል ላይ የሰው ዩቲዩብ ላይ ነው ዛሬ የመጣሁትና ዩቲዩብን ሰብስክራይብ አድርጉኝ። በዚሁ አጋጣሚ እንዴት ናችሁ ማለት እፈልጋለሁ። እንግዲህ እኛም ደህና ነን፣ እነሱም ደህና ናቸው። ግን ቪዲዮ እየሰራላችሁ አይደለም? ለምንድን ነው የምትሰራላችሁ? ሾርት ነው እየለቀኩ ያለሁት ሰሞኑን። ሾርት ነው እየለቀኩ ያለሁት። ሾርት አሪፍ ነው። ሾርት ይጠቅማችኋል ብዬ ነው ፈታ እንድትሉበት ማለት ነው። እና ሾርት ቪዲዮዎችን ነው እየለቀኩ ያለሁት ሰሞኑን። በተሻለኝ አቅም ከዚህ በኋላ ተፍ ለማለት እሞክራለሁ። ዛሬ እንግዲህ በሚያሳዝን ነው ብቻ እስቲ ዝም ብለን ለማየት የምንሞክረው የነ ማይጂ የነሱን ምንድን ነው ችግራችሁ ነው? ምንድን ነው? ካወቃችሁም ከሰማችሁም ማይጂ ፋሚሊዎች እነ ሰያ፣ እነ ካሊድ፣ እነ ሃሮን፣ እነ ናቲ ቲሆልድ ምናምን ያሉበት ጀማ ከዛ ውስጥ ሰያ ተነጥላ ወጣለች። በምን ችግር እንደሆነ በምን ምክንያት እንደሆነ ሙሉ ነገሩ አልወጣም። ሙሉ መረጃውን እኛም እስካሁን አላገኘንም። ግን በአሁኑ ቪዲዮ አንድ ሰያ አንድ ቪዲዮ ለቃለች እና እሱ ቪዲዮ ሁለተኛ ደግሞ ከዚህ በፊት በጨሾ ላይ ማለት በሎፍቲ አሮን ዩቲዩብ ላይ ገብታችሁ ማየት ትችላላችሁ። ዩቲዩብን እናስቀምጥላችሁና ብታዩት ከስር ሙሉን አይታችሁት ከዛ የስዩምን ቪዲዮ ብታዩት በጣም ይገለጥላችኋል ለምን እንደተጣሉ ምናምን። ትንሽኛም እንትን ባንልም መንገዱ ሁላ ወደዛ እየሄደ ነው። ለማንኛውም ጋይስ ዛሬ በቻልነው አቅም ሙሉ ነገሩን አብጠርጥረን ለማውጣት እንሞክራለን። እናንተ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳረሱ። ይሄ ወንድማችን አሁን ያለው የሰብስክራይብ ካውንት ስንት ነው? ሜቢ 54 ምናምን ቃል ለምድር ለሰማይ እኔ ትልቅ ደረጃ ባልደርስ መጫወታለሁ። የምጠብቀው ቢያንስ እስከ ስንት አበረታቱ። ጥሩ ስራ እንዲሰራላችሁ ምናምን ድጋፍ ጠጋ አድርጉኝ። የእሱንም አካውንት ከስር አስቀምጥላችኋለሁ። ገብታችሁ ላይክ አድርጉለት፣ ሰብስክራይብ አድርጉ። ኢንትሮአችንን ሳናንዛዛ ወደ ቪዲዮአችን ንግባ። ይመቻችሁ። እስቲ ከፈት አድርገው። እናቴ ትሙት። እኔ ፈጣሪ ምን ሊያስተምረኝ እንደሆነ ባላውቅም በወር እስከ ወር ድራማ አፍተር ድራማ ፈልጎ አይደለም ያኛል። ግን በቃ አጠገብ ያለው እንዳለ ሰው ይለዋወጣል። ለምን እንደሆነ አላውቅም። ሜቢ እኔ ወይኔ ችግር ከሆንኩ ይቅርታ ለመጠየቅ እፈልጋለሁ። ግን ማንም ችግሩኝም አላውቅም። ልንገር ለሁሉ ለራሴ ሳላስብ ለሰው ማስብ ጅል ፍጥረት አንደኛው እኔ ነኝ። ልንገር ለምን እንደዚህ እንዳለ ገብቷል። ሜቢ እንትን ነው የሆነ ትኩረት አይሰጡትም መሰለኝ። ኦኬ አንደኛ ብዙ ነገራቸው ላይ እና እሱን ይመስለኛል ይሆናል አይደለ እንደማይችል ዝቅ ምናምን ማድረግ ይፈልጋሉ መሰለኝ። ባይዘወይ በዚህ አጋጣሚ የኔ ሀሳብ ሁለት አይነት ሀሳብ ነው። ይሄ ቪዲዮ ከዚህ በፊት እንደምታውቁት ጎዳና ወጣን ብለው ቪዲዮ ሰርተው ነበረ እና ይሄም ሁለተኛ ፕራንክ ሊሆን ይችላል። እንደባለፈው ሁለተኛ የቪዲዮ ፕራንክ አድርገውት ሊሆን ይችላል። አውቀን ተጣጣን ሰያን ተጠቅመው ጨዌ ማለት እንደዛ ሊሆን ይችላል። እኛ ግን ምንም ሆነ ምን እውነቱን ማጋለጥ ነው የምንፈልገው። ምን ትላለህ? ለማንኛውም ፕራንክም ሆነ ሪልም ሆነ
እውነታውን የምናየው ይሆናል። ግን አንፈርድም እኛ በእነሱ እንትን ውስጥ እንደዚህ በቀኝ እርድና ያለውን ነገር ነው። በጣም ነው የደበረው፣ በጣም ነው የከፋው። ግን ምንም ማድረግ አይቻልም። ላይፍ ይህን ቪዲዮ ወደፊት ባዩ ሙዴ እድሜና ጤና ጨምሮ ቢሰጠኝ ፈጣሪ ይጠይቃሉ። የሚያስገድሉ ላችሁን እንዲሰጣችሁ እናሳያቸዋለን። ከዚህ በኋላ ማዋራዊ ሆነ እኔ ይሄ ህይወት እያስተማረኝ ያለው ተራ ነው። እንዲህ ዝቅ ማለት አልችልም። እርድና ዝቅ ልልም አልችልም። ተቀልዳለን። እሰራለሁ፣ እለፋለሁ፣ እጠራለሁ፣ እግራለሁ፣ ለመብላት እሞክራለሁ። ከዚህ በኋላ ህይወት እያስተማረኝ ያለው እንዲህ ዝቅ ማለት አልችልም። ዝቅ ልልም አልችልም። ትቀልዳለህ። እሰራለሁ፣ እለፋለሁ፣ እጠራለሁ፣ እግራለሁ፣ ለመብላት እሞክራለሁ። እንግዲህ ጋይሶች እየሰማችሁት ነው። አንዳንድ ሀሳቦች እንትን አለ፣ ግን እሱ ሰውን ለመጥቀም እንትን ሲል ጀለሶቹን በብዛት ደግሞ ጀለሶቹን ለእንትን ለማለት ነው ዳርዳሩ የሚለውና ለእነሱ ሲያስብ እንግዲህ እነሱ ደግሞ እንደ ፋራ እንደ ሞኝ ምናምን እያዩት ነው መሰለኝ። በዚህ ሀሳብ እንደዚህ አይነት ነገር ላይ እኮ ካልተደማመጥክ የሆነ ካልተሰማማ ምናምን ነገር በጣም ትንሽ ወሬ ሊያጣላ ይችላል። ባይዘው እኔ የማስበው ለምሳሌ አንተ የሆነ ነገር ላይ ሁለት የሆነ የሚገርም ቦታ ላይ ደርሰህ ስዩም ታደሰ ለምታውቁኝ ስዩም ታደሰ እርድና ለመለወጥ እኔ እዚህ ተፍ ተፍ እያልኩ ያሉት አጠገብ ያሉ የሚለወጥ ይለፍላችሁ ሁላችሁ እናቴ ትሙት ስለሚገባው አንድ ላይ ብናየው ደስ ይለኛል። ግን አሮን እላይ እንገናኛለን ብዬ አስባለሁ። እላይ ስላችሁ ደግሞ እላይ የስኬት ደረጃ እማማሌ ገብተዋል። እኔ ፈጣሪን የምጠይቀው አንድና አንድ ነገር እንደው በስራዬ በቢዝነስ በሁሉ በማሰቡ ነገር ተሳክቶ ትልቅ ደረጃ እንድደርስ ብቻና ብቻ ለሌላው ነገር ራሴ ይቆጠር። ያው ምድር ላይ ያሉት እኔ ኃላፊነቱ የኔ ስለዚህ መቻችሁ ወዳችኋለሁ፣ አክብራችኋለሁ። እንዴት ነው የምተኛው? ከዚህ በኋላ እለፋታለሁ እና ፊት መጨረሻ ላይ እንግዲህ ነገሩን በሳቅ ምናምን ለማሳለፍ አለ እያረረ ውስጥ በጣም እንደግፎ ያስታውቃል። እኔ ግን ይሆናል አይደል ሰው መቼስ በጣም የሆነ ከፍተኛ ደረጃ ላይ ካልደረስክ በስተቀር በእንደዚህ አይነት መንገድ መተህ ሚዲያ ላይ ልትወራ የምችል አይመስለኝም። ወይ ጭዌ ከሆነ ልትሄድ ትችላለህ እንጂ በሪያሊቲ ከወሰድከው እኮ በጣም ከባድ ነው። እንደዚህ ልታወራ የምትችለው ምን አይነት ደረጃ ስትደርስ መሰለህ? የመጨረሻ ደረጃ ላይ ስትደርስ አክትሟል። ከዚህ ወዲህ እነሱ ነገር አክትሟል። ሰያ ከማይጂ ፋሚሊ ወጥቷል ብለህ ስናስብ ነው እንደዚህ ነገር ሊወራ የቻለው። ልክ እኮ ነው አንተ። ግን አሁን እዚህ ጋር ሁለት ሀሳብ የሆነብህ እንዴት መሰለህ? ሪል አሁን ለምሳሌ እሱ ለፋኖቹ ከእነሱ ጋር እንደማይሰራ ማሳወቅ አለበት በሚለው ቪዲዮ የሰራው እሷ ሜቢ ወደ ዛም ፕራንኩም ሊሆን ይችላል። በድጋሚ አይታወቅም። ያው ሶሻል ሚዲያ ላይ እኔም አንተም ስላለን ስራውም እንደሆነ ስለምናውቀው ማለት ነው። እኔ ግን ይህንን ብቻ ቪዲዮ አይተን ከምንጨርስ ነው ለምን ያልኩሽ ማለት ነው የጨሾን የእሱን የሆነ ደቂቃ ላይ ይዤው ነበር እና እሱን ቪዲዮ
ሁሉም ስለ ራስ እንግዲህ ጋይስ ፈልገን አግኝተነዋል። እንትኑን ያላሳየናችሁ እያሳለፍን ከሚሆን ሙሉ 43 ደቂቃ ስለሆነ ሙሉን ማየት ስለማንችል ዋና ፓርቷ ላይ ከፍተን እንየው ብለን ነው። ሶሪ ነዘራ አይዞ አሪፍ ካሜራ እስከሚመጣ እንግዲህ በዚህች እየታገልን ነው አንተም ነው እና ሜቢ እዚህ 27ኛ ደቂቃ ላይ ነው እንትኑ ያለው እና ፉል ስክሪን አድርገነው እንወስድ። ካሜራማናችን ስለሌለ ነው እንግዲህ እሱ እስከሚኖር ድረስ በዚህ አይነት ሞመንት ነው የምንቀጥል። እና ደግሞ ያኛው ለማን ነው እንትን የመጣው? ያኛው ከእናንተ ጋር የነበረው 4ኛው ሰው 5ኛው ሰው አይ ሳይፈሩ ንቁ ባይ አይደለ? ለእነሱ ማመስገን ከፈለጋችሁ እድል ሰጣችኋል። ግን ቦርስ ወዘ ቤስ ነው። እንዴት ጻፍኩ? ከቲሞቹን ውስጥ እንደዚህ እንድንቀሳቀስ እያደረግን ያለ ነው። እሱ የሰሞኑን ሰያ ስለ ሃሮን ጥሩ ነገር እንደሚችል በቃ አፕሪሺየት በዛው እንደ ምስጋና ነገር ነው እንትን እያለች ያለች። ግን ስለሱ ጥሩ ነገር ነው እያወራው። እዚህ ጋር ግን ቀልድ ነው ሁሉም ያሉት። ኢጎ ትንሽ ጀማቸው ላይ ትንሽ ፉክክርና እንትን አለባቸው መሰለኝ። ሶሪ ለካሜራው ጋይስ፣ በጣም እያስቸገረን ስለሆነ በጣም አሪፍ አሁን አሪፍ ነው እና ትንሽ እንትን አለባቸው፣ ኢጎ ነገር አለባቸው። ሃሮን ለምን እንትን አለ እዚህ ጋር አስፈላጊ አያስፈልግም። ጨዋታም ቢባል የሆነ በቁም ነገር ውስጥ ጨዋታ ስለሌለ ጨዋታ አይደለም ቁም ነገር ነው እየተወራ እኮ በቁም ነገር ውስጥ ጨዋታ የለም ብዬ ነው እኔ። እና ለምን እንደዚህ ያለው ስታስቡ ባይዘዌ እኔ አንድ እውነታ ስነግርህ ሃሮን ለሰዩም የሚሰጠው ቦታና ለካያ የሚሰጠው ቦታ እንደዚህ እንዳልሆነ ሁላችሁም ይሄ ግልጽ እኮ ይታወቃል። እና ከባድ ነው መገንጠል ጥሩ ነው ሳይሆን ከባድ ነው። እንቀጥል እስቲ። ያ አይ እንትን ሁሉም ግሩፕ ኦርጋናይዘር ያስፈልገዋል፣ ቪዥነሪ ያስፈልገዋል እና ደግሞ ፋን የሆነ ሰው ያስፈልገዋል። አንዳንዶቹ ፖርትስታር ይጨምራሉ፣ ግን ኢንቴንሽናል አይደለም። ለማንኛውም ላይቭ እንትናችን ቶክሳችን ይሄን ይመስል እንቀጥላለን ወይስ ትንሽ እንቀጥል? ኦኬ እሺ። ሶ ናቲ ከዚህ ስለ ግሩፕ ውስጥ ያሉ ሰዎች አጠር አለ ስፔሻሊ ቴድ ብዙም ስላልነገረ ስለሱ አጠር አድርገህ ንገረን ያላቸውን ኳሊቲ ምናምን ነገር አሁን ከስዩም ሲጀምር ማለት ነው። ስዩም ባይ በጣም ኬሪንግ ፐርሰን ነው። በጣም ፕሮቴክቲቭ ነው። ትንሽ ክራሽ አውት ያደርጋል፣ ግን በቃ ይሄ እንዴት ነው ከማሰብ ነው። እንደዚህ አይነት ሰው ነው። ሃሮን ደግሞ ሃርድ ወርኪንግ ፐርሰን ሃሮን በቃ እንደዚህ የሚለው እና በቃ ይሄ ነገሮች በቃ እንዲሆኑ ምናምን የሚያደርገው ሃሮን ነው። ከዛ ካሊድ ብዙ ጊዜ አብረን አልነበርንም፣ ግን ካሊድ ደግሞ እንዴት መሰለህ በቃ ይሄ አለ ካጠገብህ በቃ ሞራል ይሆናል። በጣም አለው ሁሌም አለ ካጠገብህ ሞራል ይሆናል። የሆነ ነገር የሆነ ሁለቴ እንድትወላውላ ያደርገው የሆነ ሀሳብ ላይ እንድትወስድ ምናምን ያደርጋል። ልክ እንደ አባላዘር በሽታ ማለት ነው። አይፈታም ታከምኩ ብለህ ስትል ጋይስ እንደሰማችሁት እኔ እንደሚመስለኝ ሮባ ሰያን እንትን የሚፈልጓት የሚጠቀሙባት ጀስት ለማዳበር እንዳይደብራቸው ቤት ውስጥ ለማዛዛግ የምትጠቀሙ ጀለስነት አለ አይደል? እንደዚህ አይነት ነገር ነው የሚፈልጉት። በቃ
እንዳይደብራቸው ያዳብራቸዋል ምናምን በቃ። ሌሎቹ ግን እኔ እንጃ ሃሮን እንደሰማው እንትን ቤት ውስጥ ንጉስ ነው ማለት ነው። እሱ ነው እንትን ቤት ውስጥ ንጉስ ነው። ይሄ ሁሉ ነገር እንዲመጣ ዋና ሚና የተጫወተው ማን ነው? ለምንድን ነው መሰለህ እንደዚህ ያልኩት? አሁን ለምሳሌ ሁሉም እዚህ ጋር ማን ከማን ያንሳል፣ ማን ከማን ይበልጣል። ግን እዚህ ጋር አሁን ራሳቸው ናቸው እያጠፉ ያሉ የሚመስለኝ። ምክንያቱም አሁን ለምሳሌ እኔ የሆነ ጀማ ውስጥ እዛ ውስጥ ኖረክ ስላንተ ጥሩ በየሚዲያው በሄድክበት ምናምን ስላንተ ጥሩ ነገር በተወራ ቁጥር ለራስህ የምትሰጠው እንትን አለ እና ከነሱ በልጬ ነው ይሄን ነገር እንትን ያደረኩት። ሰው በቃ ይገባኛል ነገር እኔ አሁን እየመሰለኝ ያለው አሩ እንደዛ ነው ሜቢ ሲገምት ማለት ነው። ገባህ? ሁሉም እየሰጡት ያሉት እንትን እንደዛ ነው እና በጣም ደባሪ ነው። እንግዲህ እናንተም በጀማ ምናምን መጀመር ፈልጉ ከሆነ መጀመሪያ አስቡበት። ባይዘው ኢጓችሁን አጥፉ። ዋናው እዚህ ጀማው ላይ እንደ ቅድም እንዳልሽው ልክ ነሽ፣ ኢጎ አለባቸው፣ በጣም ከባድ ኢጎ አለባቸው። ኢጓችሁን አጥፉ። አንተም ኢጎን አጥፋ፣ እኔም ኢጎን ላጥፋ። ምክንያቱም እኔ እናንተ እንደ ክሩ ነገር ስለሆነ አንዛለቅም። ምክንያቱም አንተም ዳረልትስ ትችላለህ፣ እኔም ዳረልልሽ ይችላሉ። ግን ዲቴል ጭዊውን ደግሞ ከሰማን በምክንያት እንደ ቡቻና እንደ ጃኒ ማለት በምክንያት ላይቭ ላይ እንደተጣሉ የምር ጸቡ ምናምን ከሆነ በሌላ ቪዲዮ ተመልሰን በደንብ ዲቴል ገብተን እንሰራለን። ለአሁኑ ግን ለምን እንደተጣሉ ምናምን ነው እንትን ያለው እና ጋይስ ለማሳወቅ ነው። አንድ ሰው ከዛ ነገር ወጥቷል እና ያላወቀ ሰው ካለ ጀስት እንድታውቁትና ያለውን ነገር ደግሞ ከዚህ በይበልጥ በሌላ ሰፋ አድርገን ቪዲዮ ለመስራት እንሞክራለን። ያሉትን ነገሮች ከዛሬ ጀምሮ ቁጭ ብለን ፈልፍለን እያገኘን ለእናንተ እናቀርባለን። በዚህ አጋጣሚ ላይክ፣ ሼር፣ ሰብስክራይብ አድርጉ። አዲስ ከሆናችሁ ሰብስክራይብ አድርጉ። የእሱንም አካውንት ከስር አስቀምጥላችኋለሁ። 1500 ገብቷል። እንግዲህ ወደ ቀጥታ ወደ 10,000 ኬ ለመግባት እንሞክራለን። የአራዳ ልጆች ሞኔታይዝ ለመሆን እየሞከርን ነው። በጣም እየለፋች ነው። ብርዝና ከጎኗ ለመቆም ሞክሩ፣ አበረታቷት። በየቀኑ ከኔ ይበልጥ መቤቴን ነው የምላችሁ፣ ከኔ ይበልጥ በጣም ቪዲዮ ለመስራት እየሞከረ ነው። በጣም እየጣረች ነው። ስለዚህ ምን አባ አበረታታ። እሺ በለ እንዳሩን ደግሞ እንዳልነፋብሽ እንዳልነፋብሽ እንደዚህ ስለ እንትን ላይ በቃ ይቅር። አይ ለማንኛውም አበረታቷት። ትልቅ ቦታ የምትደርስ ሰው ናት እና ይመቻችሁ። ለማንኛውም ከዚህ በኋላ ያሉትን ቪዲዮዎች እየገባችሁ ተከታተሉ። እኔ ጨርሻለሁ ነገር የለም። በዚህ አጋጣሚ ራይስ ፋሚሊን ያውቁታል ያንተ ቤተሰቦች? ራይስ ፋሚሊን ያውቁታል? ራይስ ፋሚሊ ለእናትናከል ባይ ዘ ዌይ ጋይስ ራይስ ፋሚሊ ተቋቁሟል። በማንና በማን እንችላለን ነው ማለት ነው። በሁለታችን በሮባጂ ያርና በሚስተር ሚራክል አማካኝነት ራይስ ፋሚሊ ተከፍቷል ይላል። ወደ ስንት ነው? 24 እና 23 ሰብስክራይብ ደርሰናል። በቅርቡ ጅማሬ ነው እና ወደ 5 ቪዲዮዎች ምናምን አፕሎድ አድርገናል። እኔና ሮባ አሁንም አንድ ላይ ሪያክሽን ሰራለን፣ ግን የሆነ ሶስተኛ አካውንት እንደ ሪዘርቭ ነገር ብለን ነው በሚለው እና ዛሬ ስለ ቴክኖሎጂ ይበሉ ስለ ይሄ እንደዚህ ነገሮች እና ጀነራል ኖሌጅ በቃ አልላችሁ እናቴ ትሙት የምፈልጉትን ቪዲዮ ይሰራ ምንም ማለት ጉድጓድ ውስጥ ገብተን የምንሰራው ቪዲዮ እዛ ላይ ይለቀቅላችኋል። ለማንኛውም ጋይስ ከስር አስቀምጥላችኋለሁ። ገብታችሁ ሰብስክራይብ አድርጉት፣ በዛው ቼክ አድርጉት። የአራዳ ልጆች በሌላ ቪዲዮ እስከምንገናኝ ቻው በሉት። የአራዳ ልጆች